ብዙዎቹ ባለፉት ጥቂት ወራት የነበሩ ዲፕሎማቶች ይዋዥቁ ነበር በብዙ ምክንያቱም ሚናቸውን ስለማያውቁ አፍሌት ለሆኑበት ሁኔታ የኢንክላይን የማድረግና ሀገር ውስጥ ያለውን ሙሉ ግንዛቤ ይዞ ማስጨበጥ ሳይሆን ወደ መሰላቸው መውሰድ ይታያል። እንደዚህ አይነት ዝንባሌ በፍጹም አንታገስም። አሁን አንዳንዱ የኢትዮጵያ መንግስት ከላከው በኋላ የቀበሌ ስራ ይሰራል፣ የክልል ስራ ይሰራል፣ የፓርቲ ስራ ይሰራል። ከዛ ወጥቶ የመንግስት መልእክተኛ መሆኑን አውቆ ወደ ስራ እንዲገባ የጋራ የሆነ ሐሳብ እንድንይዝ ነው። ይሄን ሐሳብ ለመያዝ የመጀመሪያው ዓለም አቀፍ አዝማሚያዎች፣ ሁኔታዎች፣ ትሬንድስ መረዳት፣ ዓለም ላይ ያለው ነገር ምን ይመስላል፣ ይሄ ዓለም ላይ ያለው ሁኔታ በየዕለቱ ለምንሰራው ስራ ትርጉም ያለው ነገር ስላለው እንዴት እንገነዘባለን፣ ግንዛቤያችን ሲመሳሰላል ወይ፣ ሁሉም ዲፕሎማት የተቀራረበ የሚመሳሰል ሐሳብ አለው ወይ፣ የኛ የውጭ ጉዳይ ፖሊሲ አሁን ዓለም ላይ ያለውን ትሬንድ እንዴት ተረድቶ የኛን ፍላጎት ማሳካት ይችላል፣ ዲፕሎማቶቻችን እስከዚህ አንፃር ምን አይነት ዝግጁነት አላቸው የሚለውን ለማየት እንሞክራለን። እንግዲህ በእንደዚህ አይነት ሚሽን ውስጥ አንዱ ወሳኝ ነገር ዲፕሎማቲክ ካፓሲቲ ነው። የሀገርን ፍላጎት፣ የሀገርን ፖሊሲ፣ የሀገርን ስትራቴጂ፣ የምንሰማራበትን ሀገርና ሁኔታ የሚረዳ አቅም ያለው ለጡረታ ያልሄደ ለስራ የሄደ ኃይል መኖሩን ማረጋገጥ ነው። ይሄ ሲሆን የናሽናል ኢንተረስት ዌል ዲፋይንድ ሆኖ ሁላችንም እኩል ተገንዝበን ያንን ናሽናል ኢንተረስት ሊያሳካ የሚችል የውጭ ጉዳይ ፖሊሲ እንዲሁም ስትራቴጂዎች የሚነገሩና የማይነገሩ ይህንን ካሳካም በኋላ ጠንካራ የሆነ ሙያተኛ ፕሮፌሽናልስ ይህንን ስራ ወደው ፈቅደው ተምረው አንብበው ጠይቀው ራሳቸውን እያሳደጉ መስራት የሚችሉ ኃይሎች በተለይ ካሪየር ዲፕሎማትስ መገንባት ነው። አሁን ባደረግነው ሹመት በተቻለ መጠን አብዛኛው ኃይል ከውስጥ እንዲሆን ከውጭ የቀላቀልናቸውም ቢያንስ በእውቀት ደረጃ የማይታሙ እንዲሆኑ ተሞክሯል። ግን በቂ አይደለም። ዲፕሎማቲክ ካሪየር ሳይበላሽ ሰዎች ከታች ጀምሮ የሚያድጉበት ተቋም መፍጠር የቀጣይ ፖሊሲያችን አንደኛ አንኳር ስራ መሆን ይኖርበታል። እናንተ የመንግስት እንደራሴዎች ናችሁ። እንደራሴ የሚለው ትርጉም አፄ ኃይለ ሥላሴ ንጉሠ ነገሥት ከመሆናቸው በፊት የተሰጣቸው ስልጣን ነው። መንግስትን እንደ ዘውድ ሆነው እንደ ንጉስ ሆነው እንዲያገለግሉ ውክልና ያገኙበት፣ በኋላም ህዝቦች በተለያየ ወረዳ ምርጫ ሲያካሂዱ እነሱን ሆነው እነሱን ወክለው የሚሰሩ ሰዎች ፓርላማ ላይ ሲያስቀምጡ እንደራሴ ይሏቸዋል። ይህ ስያሜ አልፎ አልፎ ለአምባሳደሮችም ይሰጣል። አንድ አምባሳደር እንደ መንግስት ሆኖ ባለበት ሀገር በሱ ቅጥር ውስጥ በትንሿ ኢትዮጵያ ውስጥ መንግስት የሚከውነውን ተግባር መከወን የሚችል ተደርጎ ስለሚወሰድ እናንተ እንደራሴዎች ናችሁ። በያላችሁበት ሀገር በመትኖሯ ትንሿ ኢትዮጵያ ውስጥ እንደ መንግስት ሆናችሁ ስራችሁን መከወን ይኖርባችኋል ተብሎ ይታሰባል። እንደራሴ ስንል የራስን ፍላጎት እንደራስ ሆኖ የሚያቀርብ ማለት ነው። የመንግስትን ፍላጎት ባለበት ሀገር መንግስት ሆኖ የሚያቀርብ ማለት ነው። እስቲ ቆዩ፣ አሁን እንኳን ያጠራጥራል፣ ትንሽ ይረጋጋ፣ አሁን ሂዱ ብለን ሪኮመንድ አናደርግም የሚል ዲፕሎማት አይደለም። ኢንቨስተሮች ሲያናግሩት አሁን እስኪ ለይለት የኢትዮጵያ ጉዳይ ትንሽ ድንግዝግዝ ያለ ነገር ነው እያለ የሚያዛባ ሳይሆን እንደ መንግስት ሆኖ የመንግስትን ፍላጎት የሚገልጥ ማለት ነው። የተላከ ሰው የተሰጠውን መንግስታዊ ስራ ብቻ መስራት ይኖርበታል። ያን ማድረግ ካልቻለ እንደ ባለፉት ወራት አይነት ትግስት አይሆንም። የመንግስትን እቅድና ፍላጎት ተረድቶ የሚፈጽም፣ የመንግስትን ፍላጎት ማስረዳት የሚችል፣ የላኪና ተቀባይ ሀገርን ፖሊሲዎች፣ ፍላጎቶች፣ ግንኙነቶች የሚረዳ፣ መወከል፣ መደራደር፣ መታዘዝ፣ መረጃ መሰብሰብ፣ ከዚያም በላይ መታመን የሚችል መሆን አለበት። ለሚሰራው ስራ የሚታመን መሆን አለበት። የዜጎች ደህንነትና መብት
መጠበቅ ቀዳሚ ተግባሩ እንደሆነ የሚያምን መሆን አለበት። የኢትዮጵያ መንግስት የራሱን ዜጎች ደህንነት የማስጠበቅ ግዴታ አለበት። ኬንያ ያለው ኤምባሲ፣ ኬንያ ያለው የኢትዮጵያ መንግስት ኬንያ ያሉ ዜጎቹን መብት ማስጠበቅ ቀዳሚ ተግባሩ ነው። ምክንያቱም ኬንያ ያለው ኤምባሲ በዛ ስፍራ የኢትዮጵያ መንግስት ስለሆነ፣ ዩጋንዳ ያለውም እንደዚሁ አሜሪካ ያለውም እንደዚሁ ማለት ነው። ባለንበት ሀገር የዜጎቻችንን መብት ማስከበር ቀዳሚ ተግባር ሆኖ መሆኑን የሚገነዘብ በዚያም ልክ የሚያገለግል እንደራሴ ያስፈልጋል። ምን ፈልገውና የሚሆነውም ይሄ ይሆናል። ይህ እንደራሴ የሚሰራበት አውድ ዓለም ስለሆነ የዓለም አጠቃላይ ትሬንድ ምን ይመስላል፣ ከዚህ አንፃር የኛ ሚናስ የሚለውን ማየት የኛን ስራ የኛን ተግባር ከተረዳን በኋላ አስፈላጊ ጉዳይ በምን አይነት አውድ ምን ሰራው፣ ዓለም ምን መልክ አላት የሚለውን መገንዘብ በጣም አስፈላጊ ይሆናል። ከቀዝቃዛው ጦርነት በኋላ በዓለም ላይ የታዩ አበይት ክስተቶች አንደኛው ዲጂታል ዓለም መፈጠሩ ነው። እያንዳንዱ ሀገር እያንዳንዱ መንግስት ወይም ግለሰብ የጎግል ኢንጂን ሰርች አልጠቀምም፣ ጂሜል አልጠቀምም፣ የያሁ ኢንጂን ሰርች አልጠቀምም፣ ዊኪፒዲያ አልጠቀምም ማለት የማይችልበት ማለት ነው። ወደደም ጠላም በአንድ ወይም በሌላ መንገድ በዓለም መረብ ውስጥ የሚገኝበት ሁኔታ ተፈጥሯል። ድሮ ከነበረው በተለየ ይሄ ዲጂታል ወርልድ ዓለምን ለማቀራረብ ኢንፎርሜሽን ለማሰራጨት በቀለጠፈ መንገድ ስራ ለመስራት ጠላትን ለማወቅ ወዳጅን ለማወቅ በእጅጉ የሚያግዙ ነው። ከቀዝቃዛው የዓለም ጦርነት በኋላ እንደ አንድ ኩነት ይነገራል። ይሄ የዲጂታል ወርልድ ከተፈጠረ በኋላ ኒው ወርልድ ኦርደር ተፈጥሯል፣ ኢንድ ኦፍ ሂስትሪ ነው የሚል እሳቤን ፈጥሯል። ፉኩያማ ከእንግዲህ በኋላ አዲስ እሳቤ፣ አዲስ አይዲዮሎጂ፣ አዲስ ቲንኪንግ ዓለም ላይ አይፈጠርም፣ ካፒታሊዝም፣ ዴሞክራሲ፣ ሊበራል ቶት የዓለም ቀዳሚ ሐሳብ ይሆናል የሚል ፍልስፍና ወይም ፍላጎት በድፍረት ያስቀመጠበት ዘመን ነው። በኋላ ሪጂናሊዝም መጥቶ ሳሙኤል ክላሽ ኦፍ ሲቪላይዜሽን ብሎ እስካፈረሰበት ጊዜ ድረስ ዓለም ላይ ይህ ሐሳብ በስፋት እንዲሰራጭ የአሜሪካ ሀያልነት እየተረጋገጠ ቀዳሚነት የተረጋገጠ አሜሪካም የዓለም ፖሊስ ነኝ የዓለም አለቃ ብቻ ሳይሆን የፖሊስነት ሮል አለኝ ብላ ያሰበችበት ዘመን ነው። ከቀዝቃዛው ጦርነት በኋላ የተፈጠረው ይህ ዘመን የኢራቅ እና የኩዌትን ጦርነት ፈጥሯል። በሶማሊያ የተፈጠረው ጦርነትና የዓለም ፖሊስም ያንን ጦርነት ማሸነፍ መግታት አለመቻል ታይቷል። በዩጎዝላቪያ ናቶ ሳይሳካለት የተፈተሸበት የተፈተነበት ሁኔታ አጋጥሟል። በሩዋንዳ ጄኖሳይድ አጋጥሟል። በዚህም የዓለም ፖሊስም ዩኤንም ስራቸውን በብቃት መስራት ያልቻሉበት ሁኔታና የተባለው ፍልስፍና የተባለው ሐሳብ ሙሉ በሙሉ ዓለም ላይ አይሰራም የሚል ግምገማ፣ ሐሳብ፣ ምክክር፣ አይዲያ እንዲወጣ አድርጓል። ከዚያ በኋላ የተፈጠረው ክስተት የ9/11 ጥቃት ነው። በዓለም ትልቁ ሀገር በንግድ ማዕከልነት የሚታወቅ ከተማ በሁለቱ ትላልቅ ህንጻዎች ላይ በተመሳሳለ ጊዜ የተወሰደው ጥቃቱ ያስከተለው አደጋ ብቻ ሳይሆን ያን ጥቃት ዲዛይን ማድረግ የት መቼ እንዴት ቢመታ ሲግኒፊካንት የሆነ ጥፋት ማድረስ ይችላል የሚለው ጉዳይ ጥልቅ የሆነ ዕውቀት፣ ምርምር፣ ገንዘብ የሚጠይቅ ተራ ግጭት፣ ተራ ጦርነት ሳይሆን ቴክኖሎጂን፣ ዕውቀትን፣ ገንዘብን፣ ድፍረትን ደምሮ የተጠቀመ በመሆኑ የአሜሪካ መንግስት የነበረውን እሳቤ የነበረውን ፍልስፍና በተወሰነ ደረጃ እንዲያይ አድርጎታል። ዓለምን መጠርጠር፣ ዓለምን በኃይል ለመከላከል ማሰብ የመሳሰሉትና በኋላም በዝርዝር የምናያቸውን አይነት ነገር ፈጥሯል። ከዛ በኋላ ያን ተከትሎ የፋይናንሻል
እና ኢኮኖሚ ክራይሲስ አጋጥሟል። ይሄ ትልቅ ኩነት ነበር ዓለም ላይ የግሪክ እንደ መንግስት ፌል ማድረግና የኢዩ ክራይሲስም በዚሁ ጊዜ ውስጥ የታየ ነበር። ይሄ እያንዳንዱ ኩነት የዓለም ዲፕሎማሲ፣ የዓለም ትስስር፣ የዓለም ነገሮችን የሚያይበት መንገድ እንዲቀያየር በእጅጉ ትርጉም ያለው ነገር አድርጓል። ለምሳሌ 9/11 እስካጋጠመበት ጊዜ ድረስ አሜሪካ ቪዛ ጠይቆ መሄድ ችግር አልነበረም። ላንድ ኦፍ ኦፖርቹኒቲ ስለሚባል ሰዎች ሳይቸገሩ ቪዛ አፕላይ አድርገው መሄድ ይችላሉ። ከሄዱም በኋላ አሳይለም ጠይቀው በጥቂት ወራት ውስጥ ግሪን ካርድ ወይም ወርክ ፐርሚት ያገኛሉ። ከ9/11 በኋላ ቪዛ ማግኘት ችግር፣ ቪዛ ማግኘት ብቻ ሳይሆን የገንዘብ ትራንዛክሽን ከጥቂት ዶላር ከፍ ሲል ፍላግ እያስነሳ የሀብት እንቅስቃሴን የሚገታ ሆኗል። ፋይናንሻል ክራይሲሱ ጦርነት ብቻ የፈጠረው ሳይሆን ክፍት የነበረው ሀገር የዓለምን ዕውቀትና ሀብት በተጠና መንገድ የሚሰበስበው ሀገር በሩን መዝጋት፣ ታለንትም ካፒታልን መዝጋት ሲጀምር ያለውን ደግሞ ለውጊያ ሲያጠፋ በዚህ ምክንያት አዳዲስ ሐሳቦች መፈጠራቸውና ወይ ከኛ ጋር ወይ ከጠላቶቻችን ጋር ወደሚል አዲስ በሁለት አንጓ የተከፈለ ዲፕሎማቲክ አፕሮች የተከተሉበት ከዚያ በኋላ የአፍጋን ጦርነትን ተከትሎ አይሲስ መፈጠር፣ የአረብ ስፕሪንግ፣ ሚድል ኢስት ውስጥ ያለው ክራይሲስ የእስራኤል የፍልስጤም ብቻ ሳይሆን ከዛ የሚሻገረው ይሄ ሁሉ ነገር ተፈጥሮ አዲስ ዝንባሌ የመጣው ፕሮክሲ ዋር ነው። ጉልበት ያለው አቅም ያለው ፍላጎቱን እርስ በርስ ተጋጭቶ ከመሸናነፍ ይልቅ አንድ ደካማ ሀገር ፈልጎ የጦርነት አውድን በሪሞት ማድረግ፣ ሌላ ሀገር ማድረግ፣ መሸናነፍ በራስ ቀጠና ሳይሆን በሌሎች ቀጠና ማድረግ ከቀዝቃዛ ጦርነት በኋላ የታዩ አበይት ኩነቶች ናቸው። እነዚህ ኩነቶች ሁሉም ማለት ይቻላል በቀጥታ እኛን ይመለከቱናል። ዲጂታል ወርልድም በኢኮኖሚያችን በእውቀት በኢንፎርሜሽን ፍሰት ያስከተለው ነገር አለ። ቴሮሪዝም እዛው አልቃይዳ ወይም አይሲስ ብሎ የቆመ ሳይሆን አልሸባብ፣ ቦኮ ሐራም እያለ ወደ አፍሪካ የመጣበት ሁኔታ አለ። የኢኮኖሚ ክራይሲሱም እንዲሁ ያስከተለው ችግር አለ። የሶሻል ሚዲያ እድገት እኛም ጋውን እየፈተነን እንዳለው ዓለም ላይ የተፈጠረ ኩነት የኛንም ፖለቲካ የኛንም ኢኮኖሚ በተወሰነ ደረጃ እየፈተነ ያለበት ሁኔታ አለ። እነዚህ ሁኔታዎች አንድ ቦታ ተፈጥረው እዛው የሚቀሩ ሳይሆኑ በተለያየ መንገድ በምንሰራበት ቀጠና ሁላችን የሚነኩ ናቸው። በሀገራችን በገጠር ጎጆ ሲሰራ ጎጆው ከፀሐይም ከዝናብም እንዲከላከል ዋነኛ መከላከያው ሳር ሰንበሌጥ ነው። ያ ሰንበሌጥ ከሰርክሉ ጎጆ የሆነ ስፍራ ላይ በተወሰነ ደረጃ ተመዞ ከወጣ የጊዜ ጉዳይ ካልሆነ በስተቀር ያ ጎጆ ዝናብም ፀሐይም አይከላከልም። በውጭ ያሰማራነው ሚሽን በአንዱ ወይም በሁለቱ ያ ሰንበሌጥ ተመዞ ፀሐይ ወይ ዝናብ የሚያስገባ ከሆነ የጊዜ ጉዳይ እንጂ አጠቃላይ ዲፕሎማሲውን አጠቃላይ ሚሽኑን አፌክት ያደርገዋል። ለምሳሌ ከዚህ ፈረንሳይ የተሰማራው እንደራሴ በፈረንሳይ ሀገር በሱ ዊክ ሊንክ ተፈጥሮ እንግሊዝን በሚመለከት ያለንን አቋም ፈረንሳይ እንድትገነዘብ ካደረገ ከኢትዮጵያና ፈረንሳይ በላይ ፈረንሳይና እንግሊዝ ወይም ፈረንሳይና ጀርመን የበለጠ ቅርበት ስላላቸው በብዙ መልኩ በዛ ሽንቁር የተነሳ የኢትዮጵያ ኢንቴንሽን ሌላውም ሀገር ሊያውቀው ይችላል። እናንተ ባላችሁበት ሀገር የሚፈጠር ትንሽ ክፍተት እዛ የሚያበቃ አይደለም። ወደሚቀጥለው ሀገር የመሸጋገር እድል አለ። ሙሉ የሆነ ወጥ የሆነ ግንዛቤ መያዝ ካልቻልን በስተቀር አንዱ ጋር የሚሰራው አንዱን አፌክት ያደርገዋል። እነዚህ ኩነቶች በብዙ መልኩ የኢትዮጵያን የወደፊት ጉዞ
ጫና የፈጠሩባት ለፕሮክሲ ዋርም ተጋላጭ ያደረጓት ባለችበት ቀጠናም አብዛኛዎቹ ጉልበት ያላቸውና ፍላጎት ያላቸው ሀገራት ይህንን ቀጠና ይህንን ሪጅን ለመያዝ ካላቸው ፍላጎት የፕሮክሲ ዋር አደጋ ሊያጋጥም የሚችልበት ሁኔታ ተፈጥሯል። ከዚህ ኩነት ውስጥ አንዱና ዋናው ግሎባላይዜሽን ነው። ሉላዊነት ተስፋው የሰጠው ፕሮሚስ እና የነበረው ቪዥን ያስገኘው ውጤት አንድ አይደለም። በሉላዊው ዓለም እያንዳንዱ ሀገር ዲፔንደንት መሆኑ ኢንዲፔንደንት መሆኑ ቀርቶ ኢንተርዲፔንደንት ይሆናል። የሚሰጠው ይኖረዋል፣ የሌለውን እየተቀበለ ያለውን እየሰጠ ተሰናስሎ ይኖራል የሚለው እሳቤ ትልቅ ተስፋ በተለይ ላላደጉ ሀገራት የሰጠ ቢሆንም በዚያ ልክ አይደለም ውጤት የመጣው። ኢንተርዲፔንደንስን የሚያነሱበት መንገድ ቴክኖሎጂ፣ ኢንቨስትመንት፣ ሰው፣ ኢንፎርሜሽን ካለከልካይ ከአንድ ስፍራ ሌላ ስፍራ ቦርደር ሳያግደው ይንቀሳቀሳል የሚል እሳቤ በመያዝ ነው። ያ በተሟላ መንገድ አልሆነም። ሁለተኛው በኢኮኖሚ መሻሻል በዓለም ላይ በፈጠነና በተስተካከለ መንገድ ይፈጠራል። ለዚህም የደከሙ ሀገራትን የምናገዝበት የተለየ ሜካኒዝም በመፍጠር ኤክስፖርት እያደረጉ የሚለወጡበት፣ ትምህርት በሚመለከትም በየቀያቸው መገንባት ባይችሉም ትምህርት ካለበት ከክላውድ ቨርቹዋሊ መማር እንዲችሉ ስለሚያደርግ ኢኮኖሚ እድገትና የሰው ብቃትን ያሻሽላል የሚል ትልም ሐሳብ ነበረው። በዚያ ልክ አይደለም የሆነው። ግሎባላይዜሽን አገርን ከአገር ቡድንን ከቡድን በቀላሉ የሚያገናኝ ነው። በቀላሉ ስለሚያገናኝ በአገራት መካከል በግንኙነት የሚፈጠር ክፍተት የለም የሚል ሐሳብ ቢኖረውም የሆነው እንደዛ አይደለም። እዚህ ጋር ያለው ሁሉም አገር በእኩል ኮኔክት የሚሆንበትና ብርሃን የሚያገኝበት ሁኔታ እዚህ ጋር እንደምታዩት የበለጠ ብርሃን ያላቸው ቀድሞውኑ ያደጉቱ ወይም መከተል የቻሉ ሲሆኑ ጨለም ያለ ቦታ የምናይበት ካርታው ላይ ብዙም በዲጂታል ወርልድ በሚፈለገው ልክ መጠቀም ያልቻሉ ናቸው። ከዚህ በተጨማሪ ሉላዊነት ዲሞክራሲን፣ ነፃ ገበያን ስለሚያስፋፋ በንግግር በድርድር በውይይት መምራትን ስለሚያመጣ ፒስ ሰላም ማረጋገጥ ይቻላል የሚል እሳቤ ነበረው። ዲሞክራቲክ ፒስ ቲዮሪ ዲያሎግ ባለበት ንግግር ባለበት ሰላምን ማምጣት ይቻላል የሚል ሐሳብ ስለነበረው፣ ነገር ግን ከዚህ ሁኔታ በኋላ በተባለው ልክ በቀላሉ በዲሞክራሲ ምክንያት ሰላምን ማረጋገጥ አልተቻለም። ኢንፎርሜሽን ኤጅ አውትሶርስ እያደረግን ባለንበት ሀገር ለሌላው ሀገር እያገለገልን ተጨማሪ ገንዘብ የምናገኝበትን እድል ይፈጥራል የሚል እሳቤ ያለው ቢሆንም ጥቂት ሀገራት ቢሳካላቸውም ለሁሉም እኩል እድል ይሆን አልነበረም። ከሁሉ በላይ የኢንፎርሜሽን ፔኔትሬሽን የኤሊትን የምሁራንን የጥቂቶችን ኢንፍሉዌንስ ይገዳደራል የሚል ሐሳብ ነበር። ካለከልካይ የኢንፎርሜሽን ፍሎ ስለሚኖር ጥቂቶች አውቀው ሌላውን ጋይድ የሚያደርጉበት ዘመን ይቀንሳል ወይም ያበቃል የሚል ተስፋ ሰጥቶ ነበር። አሁንም ዓለም ከኤሊት ፍላጎት አልወጣችም። የኢንፎርሜሽን ፍሰቱ ኤሊቶች ወስደው አናላይዝ ባደረጉትና ባሰራጩት ልክ ኢንፍሉዌንስ ከማምጣት አልተቀየረም። ከዚህ በተጨማሪ የባህል የቋንቋ ውህደትን እሳቤን ያመጣል ያቀራርባል ተብሎ የታሰበ ቢሆንም ማቀራረብ የቻለው ይበልጥ የሚያውቁትን ያላቸውን ፍላጎትና ሐሳብ ባህልና ቋንቋ የሚያሰፋ እንጂ የሌሎችን የሚያሰፋ ሆኖ አልታየም። ለዚህም ግሎባላይዜሽንን ብዙዎች አሜሪካናይዜሽን ነው፣ ኮካላይዜሽን ነው፣ ማክዶናልዳይዜሽን ነው እያሉ ስም ያወጡለታል። ትላልቅ ጃይንት ኩባንያዎች ሐሳባቸውን የሚያሰራጩበት እንጂ
ለሁሉም የሚሆን አይደለም በሚል ነው ሳሙኤል ክላሽ ኦፍ ሲቪላይዜሽን ያለው። የካልቸር እና የሲቪሊቲ ክላሽ ሊፈጠር ተቃርኖ ሊፈጠር ይችላል የሚል ሐሳብና የፉኩያማን የቀደመውን የዓለም ታሪክ በዚሁ አብቅቷል፣ ከዚህ በኋላ የሚፈጠር ነገር የለም የሚለውን ሐሳብ የተቃረነበት ነው። ግሎባል ቪሌጅ ይፈጠራል ያለውም ዲጂታል ዲቫይደር ፈጥሯል። አንዳንዶች ለጥቂት ነገር ሳይቀር በአይቲ ተጠቅመው የሚገለገሉ የሚሰሩ የሚነግዱ የሚሸጡ፣ ሌሎች ግን ያንን እድል ያላገኙ ሆኗል። ይሄንን በመቃወም ሎካላይዜሽን ወይም የግሎባልን ተውት የሚቃረን ጠንካራ ኃይል በመፈጠሩና ሎካል ሁሉ ነገር በመዝጋት የሚያስብ ሌላ የዚህ ተቃርኖ ሌላ ኤክስትሪም ተፈጥሮ ነበር። ያን ኤክስትሪም የሚያዛልቅ ባለመሆኑ ግሎባልንና ሎካልን ሊያቀራርብ ብሪጅ ሊያደርግ የሚችል ሐሳብ ግሎካላይዜሽን ተብሎ ማደግ ችሏል። ግሎካላይዜሽን የግሎባል አድቫንቴጅ የሚወስድ የሎካልንም ባህል ቋንቋ ጉዳይ የማይከለክል ነው። ለምሳሌ እቺ ባርቢ በምዕራቡ ዓለም የምትታወቅ ጉርድ ቀሚስ ያላት ስትሆን ወደ አረብ ዓለም ስትመጣ ሂጃብ ትለብሳለች። ፈንክሽኗን ሳታጣ ግን የሄደችበትን አገር ባህል የሄደችበትን አገር ማንነት እንድትይዝ እንዳለ ተቀርቶ የሚሰጥ ሳይሆን ከሎካልም የሚወሰድ ነገር ካለ መውሰድ እንዲቻል የሚያስችል ነው ግሎካላይዜሽን የሚባለው። ኮካ ከነስሙ ከነ እንግሊዘኛው ሳይሆን አረብ ሀገር ሲሄድ በአረብኛ፣ እስራኤል ሲሄድ በሂብሩ፣ ኢትዮጵያ ሲመጣ በአማርኛ የሚሆንበት እድል መፈጠር አለበት። ከካንትሪ ኦፍ ኦሪጂን ያመጣውን ቋንቋ ያመጣውን ባህል ዴስቲኔሽን ላይ የሚያሰርጽ መሆን የለበትም። ከሎካልም የሚወሰን ነገር ካለ የሚወስድ መሆን አለበት የሚል እሳቤ የያዘ ነው። በዚህ ምክንያት ማክዶናልድን ብንወስድ አሜሪካ ለሳንዱች የሚጠቀመውን ምርት ህንድ መጠቀም አይችልም። ስም ብቻ ሳይሆን ላም አያርድም። ህንድ ሲሄድ ላም አርዶ መብላት በህንድ ባህል ያልተፈቀደ እንደሆነ ማክዶናልድ ሳይገባ በፊት ያን አምኖ ተቀብሎ ይሄዳል። ስያሜው ቋንቋው ብቻ ሳይሆን አመጋገቡም ከግሎባል የሚገኝ ዕውቀትና ሐሳብ ወስዶ የሎካልን ቫልዩስ ደግሞ እንዳይቃረን ሆኖ የሚሰራ ማለት ነው። ከዚያ በተጨማሪ ቴክኖሎጂን ብንመለከት ለምሳሌ ያሆ ኢንጂን ሰርቹ ከ25 በላይ ቋንቋዎች ይጠቀማል። ቀድሞ በነበረው ሐሳብ ያሁ ከተፈጠረበት ሲሊኮን ቫሊ የያዘውን ቋንቋና ባህል ዓለም ላይ የሚያሰራጭ እንጂ የሄደበትን አገር ቋንቋ የማወቅ ግዴታ አልነበረበትም። ጎግል ኢንጂን ሰርች ብንመለከት በአማርኛ፣ በኦሮምኛ፣ በትግረኛ፣ በሶማሊኛ የፈጠረው ከዚህ ውሳቤ ጋር የተያያዘ ነው። መጀመሪያ የሐሳብ አልነበረም። አሁን የሐሳብ እያደገ ያለው ክላውድ ላይ ነው። ሁሉም መረጃ ወደ ክላውድ እያደገ ስለሆነ የየዕለት ኢንፎርሜሽናችን፣ ስልክ ቁጥሮቻችን፣ ማንኛውም የዳታ ኤክስቼንጅ በሎካል ሃርድ ዲስክ ሴቭ የሚደረጉ አይደሉም። ወደፊት ሴልፎኖች ስልክ ቁጥር እንዲይዙ የሚያስችለውን ካፓሲቲ ሳይሆን ስልክ ቁጥር ሲፈልጉ ከክላውድ እየወሰዱ እንዲጠቀሙ ምንም ሚሞሪ የሌላቸው በጣም ቀላል የሆኑና ርካሽ ሆነው እንዲሰሩ ነው እየተሞከረ ያለው። መኪናዎች በሰው ሳይሆን ሰው አልባ እንዲነዱ፣ አውሮፕላኖች ሰው አልባ እንዲሆኑ፣ አብዛኛው የሰው ሚሞሪ ክላውድ ውስጥ እንዲሆን፣ ክላውድ ያለው ሀገር ዳታ ያለው ሀገር ሀብታሙ ሀገር እሱ እንደሆነ፣ ክላውድ ያልገነባ ሀገር ደግሞ እና ዳታውን ማቀብ መያዝ ያልቻለ ሀገር ደግሞ ተጋላጭ ሆኖ ይቀጥላል። በተለይ አሁን እየመጣ ያለው የአርቲፊሻል ኢንተለጀንስ በኋላ ዲፕሎማሲያችንን በእጅጉ የሚጫነው በአርቲፊሻል ኢንተለጀንስ ዘመን እንደ አንድ ኤግዛምፕል የኛን ቴሌኮም ብንወስድ የኛን ቴሌኮም
በተወሰነ ደረጃ ለግል ሴክተር ለማዞር የተቋቋመው ኮሚቴ ጭንቀቱ ስንት ብር ያወጣል ነው። 1 ቢሊዮን፣ 5 ቢሊዮን፣ 10 ቢሊዮን ነው ሂሳቡ። እነዚህ ክላውድ እና የዳታ ቫልዩ የገባቸው ሀገራት ግን 5G 100% ለኢትዮጵያ ኢንተርኔት ነፃ እናቅርብ ይላሉ። ዋናው ጉዳይ አቶ ወርቅነህ ለዶክተር አክሊሉ ሲደውል 3 ደቂቃ 2 ደቂቃ ቢል መቀበል አይደለም፣ የዛችን ኤርታይም ማስከፈል አይደለም። ወርቅነህም እንደሚያስብ አክሊሉም እንደሚያስብ ከአክሊሉ በላይ ማወቅ ነው የሚያስፈልገው። ለምሳሌ ወርቅነህ ቢሮ ሆኖ አክሊሉ ጋር ደውሎ የት ነው ያለው ስብሰባ ደርሷል ሲለው ትራፊክ ይዞኝ ነው መንገድ ላይ ነኝ ይላል። ወርቅነህ በዛ ሞመንት ስለ አክሊሉ የሚያውቀው ይሄ መረጃ ነው። አርቲፊሻል ኢንተለጀንስ ግን በጂፒኤስ ቦታውን ያይና ውሸታም ቤት ነው ያለው ይላል። ስለዚህ ከሚኒስትሩ በላይ ሚኒስትር ዴታውን ያውቃል ማለት ነው። ከባል በላይ ከሚስት በላይ ባል ያውቃል ማለት ነው። አንድ ሰው ከቤቱ ሱቅ ቤት ሲሄድ እቃ ሊገዛ ምን ሊገዛ እንደፈለገ በቴክስቱ በኢሜይሉ ሰርች ሲያደርግ በነበረው ነገር ያውቃል። ገና ሱቅ በረንዳ ሲደርስ ዌልካም ብሎ ይቀበለዋል፣ የሚፈልገውን ያቀርብለታል። የሰውን ፍላጎት ማወቅ ነው እንጂ የሚያስፈልገው ሰው ያወራውን ኤርታይም ማስከፈል አይደለም። ሰው ያወራው ኤርታይም በጣም ትንሽ ብር ናት። ፍላጎቱን ካወቅ ግን ያለውን ገንዘብ በሙሉ የምትቀበልበት እድል ይፈጠራል። ፖለቲካሊም ስንመለከት አሁን ባለው አሰስመንት በቂ ዳታ ያላቸው ሀገራት አንድ መሪ ካለበት ስፍራ ሌላ ቦታ ሄዶ ህዝብ የሚያነጋግር ከሆነ ምን አይነት ወርድ መናገር እንዳለበት፣ መቼ ፖዝ ማድረግ እንዳለበት፣ ምን መናገር እንደሌለበት ከአንድ ቀን በፊት ለመሪው ሙሉ ሪፖርት ያመጣሉ። ምክንያቱም እዚያ ከተማ ውስጥ ያሉ ሰዎች ወይም በኢሜል ወይም በቴክስት ወይም በተለያየ መንገድ ስለምን እንደሚያስቡና ምን ሞር ደስ እንደሚያሰኛቸው አናላይዝ ካደረገ በኋላ እዚያ ከተማ ውስጥ ኢንፍሉዌንስ ማድረግ የፈለገ ሰው ይሄን ይጠቀም ይላል። አሁን ሰው የልቡን አይናገርም። ስብሰባ ላይ በልቡ ያዘውን ይዞ ሌላ ይናገራል። ግን ሲወጣ የሚናገረውን ጭምር ስለሚያውቅ አርቲፊሻል ኢንተለጀንስ እዚህ ያለውንና ሲወጣ ያለውን ጎን ለጎን ወስዶ የሰውየውን ማንነት የበለጠ የመገንዘብ እድል አለው። ይሄ ዲፕሎማሲያችን ላይ በኋላ ከፍተኛ የሆነ ጫና አለው። አብረን እናየዋለን። እንደዚህ አይነት ዓለም ነገር የመሰብሰብ ሌላው ደግሞ ጠቅሎ አለመግባት ራስን ለመከላከል የሚያደርገው ሩጫ ሜንሊ የሚሰራው አቅም ያላቸው ገንዘብ ያላቸው ዕውቀት ያላቸውና እንደነዚህ አይነት ፍላጎቶች ቀድመው የሚያስቡ የሚጽፉ ዕውቀት አስመስለው የሚያስተምሩ አገሮች ናቸው። እኛ ባነበብነው ልክ ነው ያነበብነው መጽሐፍ ሁሉ ትክክል ስለሆነ ቢሃይንድ ያለውን ነገር ስለማናቅ ቀስ ቀስ እያሉ አእምሯችን ያን ነገር እንዲያስብና ለዚያ እንዲገዛ የማድረግ አቅም አላቸው። እነዚህ ሀገራት አሁን ባለው ሁኔታ ጎላ ያለ ሚና የሚጫወቱት አንዱ አሜሪካ ራሷ ናት፣ ሁለተኛዋ ቻይና ናት፣ ቀጥሎ ህንድ ትነሳለች፣ ከዚያ ራሻ፣ ብራዚል፣ አውሮፓ በጋራ በህብረት በእርግጥ እነ ቱርክ፣ እነ ሳውዲ፣ እነ ኢራን፣ እነ ጃፓን የሚናቅ ሚና የላቸውም። ዋና ዋናዎቹን ለማንሳት ነው። አፍሪካን ቢሳካላት እንደ አንድ ኃይል መቅረብ ብትችል እዚህ ውስጥ የሚጠቀስ ሚና ይኖራታል። እነዚህ ሀገራት ምን እንደሚያስቡና ምን እንደሚያደርጉ ማወቅ በጣም አስፈላጊ የሚሆነው ዓለም ላይ ያላቸውን ፓወር ለረጅም ጊዜ ማስቀጠል ፍላጎት ስላላቸው ነው። አሜሪካን ብንወስድ በዓለም ከፍተኛው ኢኮኖሚ የሆነው ለ10 ዓመት ለ20 ዓመት ሳይሆን ለ140 ዓመታት የዓለም ከፍተኛ ኢኮኖሚ ሆኖ መቆየት ችሏል። ይሄን 200 300 ማድረግ ይፈልጋል አሜሪካ። ሌላው ደግሞ ሀያል የሚያሰኝ ሀብት ዕውቀት እንደሆነ ስለሚያውቅ ከዚያ የላቀ ነገር መያዝ ይፈልጋል። አሁን ባለው ሁኔታ አጠቃላይ ከዓለም ሀብት ጂዲፒ 22%ን የአሜሪካ ሲሆን የአሜሪካ ሀብት የዓለም 22% ሲሆን የአፍሪካ ግን 3 አይሞላም። ይሄ ነው ሄዶ ቅድም ያነሳናቸውን የክላውድም የቴክኖሎጂም የፍላጎትንም
በቀላሉ ማሰራጨትና የዓለምን ፍላጎት ገቨርን ማድረግ የሚያስችለው አንዱ ኢኮኖሚ ነው። ምን ያክል አጠቃላይ ሀብት አለን፣ ለምን ያክል ጊዜስ ያን ሀያልነት ይዘነው ቆየን የሚለው ሐሳብ በጣም ወሳኝ ነው። ይህን ሐሳብ እና አሜሪካ ዝም ብሎ በገንዘብ ብቻ ሳይሆን ሁላችሁም እንደምታውቁት ዘ10 ኮማንድመንት የሚባለው የአይኤምኤፍ እና የወርልድ ባንክ ዋሽንግተን ኮንሰንሰስ 10 ፕሪንሲፕልስ ዓለም ላይ ኢኮኖሚካሊ ፍላጎቶቻቸውን ኢንደክት የሚያደርጉባቸው መንገዶች ናቸው። እነዛን ፕሪንሲፕል የተቀበለ የተስማማ የሚታገዝ ያልተስማማ የማይታገዝ የሆነበት ዋናው ምክንያት ያ ኢኮኖሚ ሄዶ የሐሳቡ አፍላቂ የሆኑ ሀገራትን ፍላጎትና ጥቅም የሚያስከብር ስለሆነ ነው። ከኢኮኖሚ ባሻገር ወታደራዊ ኃይልም በጣም ትርጉም አለው። እዚህ ውስጥ ወታደራዊ ኃይል ላይም በብዛት ሀብት ያፈሳሉ ሀያልነታቸውን ለማስቀጠል። የአሜሪካ 40% ዓለም ላይ ያሉ ሀገራት ለሚሊተሪ የሚያፈሱትን ሀብት የምታፈስ አሜሪካ ናት። ቻይና 8%፣ ራሻ፣ እንግሊዝ፣ ፈረንሳይ ተደምረው 12% ገደማ ናቸው። ራሻ፣ እንግሊዝ፣ ፈረንሳይ እና ቻይና 20% ሲሆኑ አሜሪካ 40% ሀብት ታፈሳለች። እዚህ ጋር ጥንቃቄ የሚያስፈልገው ነገር ብዙዎች አሜሪካ ትልቅ ሀብት ለሚሊተሪ ታፈሳለች ብለው ሲያነሱ ጥሬ ዳታ ይወስዳሉ። በአመት $700 ቢሊዮን በጀት ትይዛለች ለዲፌንስ፣ በቀን $2 ቢሊዮን ታወጣለች። የአሜሪካ ዲፌንስ ፎርስ በ10 ቀን በ11 ቀን የሚያወጣውን ኢትዮጵያ ደግሞ የአመት በጀት ትይዛለች። ይሄ ገንዘብ አቅም የማድረግ አቅምን ይወስናል፣ የመታጠቅ አቅምን ይወስናል። ነገር ግን የአሜሪካ ይሄን የሚያክል ሀብት እየፈሰሰ ያለው ለወታደር ነው ወይ የሚለው ፈርዘር ማየት ይፈልጋል። እነሱ ሊበራል መንግስት ናቸው። የገበያ ክፍተት አለ ብለው አይናገሩም። የገበያ ክፍተት መንግስት ይሞላልም አይሉም። ነገር ግን ዲፌንስ ከፍተኛ በሆነ መንገድ የገበያ ክፍተት ይሞላል። አሜሪካ ውስጥ ያለው ሪሰርች የሚደግፈው ዲፌንስ ነው። ኮምፒውተርንም የፈጠረው ዲፌንስ ነው። ይመራመራል፣ ለፕራይቬት ሴክተር ያስታጥቃል፣ ስታርታፖችን ፋይናንስ ያደርጋል። የሲሊኮን ቫሊ ትልቁ የሀብት ምንጭ ዲፌንስ ነው። በዓለም ላይ በጣም ሀብታም የሚባሉ 10 ሰው ቢጠሩ ከ10ሩ 3ቱ ወይም 4ቱ በአይቲ ኢንዱስትሪ ያሉ ናቸው። ነገር ግን በዓለም ላይ ትልቁ ሀብታም የሆነ ሰውዬ 80-90 ቢሊዮን ብር ያለው እንደሆነ አጠቃላይ ሀብቱ፣ ዲፌንስ ግን በአንድ አመት 700 ቢሊዮን ብር አለ። አሁን የዓለም አንደኛው ሀብታም ሁለተኛው ሀብታም እያልን ነው የምናገረው እንጂ የዓለም እውነተኛው ሀብታም አንድ ሚኒስትሪ ነው። ያ እውነተኛ ሀብታም ደግሞ የፈለገውን ሪሰርች ለማገዝ ይደከመ ብሎ የሚያስበውን ለመደገፍ እድል አለ። ኢንተርቪን ያደርጋል ማለት ነው። በቀጥታ አንደኛ የገበያ ክፍተት ስላለ አግዛለሁ ባይሉም ያስፈልጋል እውቀት ላይ ማፍሰስ ሲሉ ሲስተማቲካሊ ኢንቨስት የሚያደርጉበት አንዱ ቱል ነው። ይህ አፕሮች የዋለ ያደረ መምጣት አይቀርም። ወደዚህ ገንዘብ ሲኖር በቀጥታ መንግስት ማርኬት ፌል አድርጓል ብሎ ኢንተርቪን ከሚያደርግ እንደዚህ አይነት ተቋማት እየተመራመሩ ስታርታፕ እያበዙ ፕራይቬት ሴክተር እየደገፉ የሚሄዱበት ነገር ሲፈጠር ኢኮኖሚው ያድጋል። ይህ የአሜሪካ አፕሮች በአርሚ ላይ ያለው ግንባታ ወደ ሌሎችም አድጓል። አሁን በዓለም ላይ 133 ሚሊተሪ ቤዝ አላት። ቻይና 10 ነው ያላት፣ አሜሪካ 133 ቤዝ አላት። ይሄ ንግድን፣ ሰላምን፣ ኢንቨስትመንትን፣ አጠቃላይ ናሽናል ኢንትረስትን ለማስፈጸም የሚጠቀሙበት፣ በሌላ መንገድ ደግሞ ሀያልነትን ለማቆየት የሚያገለግል ሊሆን ይችላል። እንግዲህ ይሄ ሁሉ መልካም ነገር እያለ በዓለም ላይ ካለው 60 ትሪሊዮን ከሚጠቃው ዴት 29% ደግሞ የአሜሪካ ነው። አጠቃላይ ዕዳንም ስንወስድ ቀላል የማይባለው የዕዳ ሸክም ያለው ደግሞ አሜሪካ ነው። ይሄ የሚያመጣው የራሱ የሆነ ጫና አለ። ወደ ቻይና ስንመጣ በንግድ ብቻ ስንመለከት በአሜሪካና በቻይና መካከል ያለው ንግድ ከቻይና ወደ አሜሪካ በአመት 500
5-6 ቢሊዮን የሚጠጋ ኤክስፖርት ቻይና ታደርጋለች። አሜሪካ ደግሞ 130 ቢሊዮን ታደርጋለች። አሜሪካ ወደ ቻይና የምትልከው 130 ቢሊዮን 3 እጥፍ ከዚያ በላይ ቻይና ወደ አሜሪካ ትልካለች። ይሄ ነው በቅርቡ ያጋጠመውን የትሬድ ዋር የቀሰቀሰው። የሚላከውና የሚገባው እኩል ስላልሆነ በሀገር ሀብት ላይ የሚያመጣው ጫና ስላለ ማለት ነው። የእነዚህ ሀገራት ሽኩቻ በኢኮኖሚ፣ በሚሊተሪ ቤዝ፣ በሚሊተሪ ኤክስፔንዲቸር እና አጠቃላይ ሀብትን በማቆየት የሚቀጥል ነው። በቀላሉ የሚቆም አይደለም። አያገባንም እንዳንል ደግሞ የነሱ ዳፋ ነው በየቀኑ እኛን ሚነካል። እያንዳንዱ ዲፕሎማት እነዚህ ሀገራት ወዴት እየሄዱ እንዳሉ ካላወቀ እሱ ባለበት አገር የሚሰማው የመጨረሻው ውጤት ሶርሱ እሱ አይደለም። ሶማሊያ የምንሰማው፣ ጅቡቲ የምንሰማው፣ የመን የምንሰማው እዛው ተወልዶ እዛው ያበበ ሐሳብ አይደለም። አንድ ጉልበት ያለው ሐሳቡን ከፈጠረ በኋላ ሲፈልግ በፌስቡክ ሲፈልግ በመጽሐፍ ሲፈልግ በፊልም ከለቀቀው በኋላ እዚህ ያለው የኛው ደግሞ እሱን ዕውቀት አድርጎ ነው አጀንዳ የሚፈጥረው። ሶርሱን ካላወቅን መጨረሻ ውጤቱን መከላከል እንቸገራለን። የቻይናን ብንወስድ የሚሊተሪ ወጪያቸው በ170% አድጓል። ያም ሆኖ እስከ 2010 ድረስ ከፍተኛ እድገት እያመጣ ያለን ለምን ትርጉም አለው። ቤዝ ማስፋት በሚሊተሪ ኢንቨስት ማድረግ ትርጉም እንዳለው ያ ካልሆነም የሚፈለገው ነገር በተሟላ መንገድ እንደማይመጣ ግንዛቤ ስላላቸው እንግዲህ አሁን ባላቸው ፍጥነት በተለይ የታይዋን ጉዳይ ወደ ውጊያ ካላስገባቸው እድገታቸው በተጀመረው ፔስ ከሄደ በተባለው ጊዜ ወይም ከዛ ፈጠነ ጊዜ የዓለም ኢኮኖሚን ይመራሉ ተብሎ ይታሰባል። እሱን በራሱ መንገድ መተው ጥሩ ነው። የዓለም ኢኮኖሚን ቻይና ስትመራው አሜሪካ 100 የነበረችው 0 ትሆናለች ማለት አይደለም። ብቸኛው ሀያል አትሆንም እንጂ ሀያል ሆና ቢያንስ ለአንድ ሴንቸሪ ትቀጥላለች። በቀላሉ የሚፈርስ ሀብት አይደለም። አንደኛና ሁለተኛ መቀያየሩ ከኢትዮጵያ አንፃር ትርጉም የለውም። አንደኛውም ሁለተኛውም ስለሚያስፈልጉ አንደኛና ሁለተኛ መቀያየሩ ትርጉም ያለው ለነሱ ብቻ ነው። ለኛ አንደኛውም ሁለተኛውም በእውቀት፣ በኢኖቬሽን፣ በኢንቨስትመንት ማን የበለጠ ያግዘናል፣ ከኛ ናሽናል ኢንትረስት ጋር ማን የበለጠ ይቆማል ብቻ ነው ሂሳቡ እንጂ ሽቅድድሙ ብዙም እዛ ሬስ ውስጥ ስለሌለን እኛ በዚያ ማራቶን ውስጥ የማንሮጥ ሰዎች ማን አንደኛ ወጣ ስንተኛ ወጣለው የሚለው ጉዳይ ብዙም አይፈይደንም። ቀላል ትርጉም ያለውም አይደለም። አንዳንዶች ጃፓን ሶስተኛ መሆኗ ነገር ሁሉ የቆመ ይመስላቸዋል። ጃፓን አሁንም አበዳሪ፣ አሁንም ረጂ ናት፣ አሁንም ፈጣሪ ናት። ጃፓን ሶስተኛ የሆነችው ለቻይና ነው እንጂ ለኛ ሁሌም አንደኛ ነች። ምክንያቱም በጣም በርቀት ስላለን ማለት ነው። የነሱ ፉክክር እኛ ጋር የሚኖረው ትርጉም ከናሽናል ኢንትረስት አንፃር ብቻ ተደርጎ መወሰድ አለበት። የቻይና አዲሱ እድገት አንደኛ ቤልት ኤንድ ሮድ የሚለው ኢኒሺዬቲቭ የፕሬዝዳንት ሺ ጂንፒንግ ኢኒሺዬቲቭስ አዲስ ተውት ነው። ዓለምን ለማገናኘት ያሰቡት ሐሳብ እዛ ውስጥ እንደ አህጉር፣ እንደ ሪጅን፣ እንደ ሀገር ምን ትርፍ እናገኛለን ብሎ መስራት ይፈልጋል። ሁለተኛ እስካሁን ቻይና የምታወቀው ኤክስፖርት መር ነበር። አሁን ፕሮዳክሽን እና ኢኖቬሽን ብለዋል። ወደ ኖሌጅ መር ኢኮኖሚ የመሸጋገር ህልም ፕሬዝዳንቱ አንስተዋል። እነዚህ ሁለቱ ጉዳዮች በፈጠነ መንገድ ኢኮኖሚያቸውን ወደ ላቀ ደረጃ የሚያመጡ ሲሆን የታይዋን ጉዳይ ግን ለኛም ለዓለምም የራሱ የሆነ ፈተና ይኖረዋል። ሁላችሁም እንደምታስታውሱት 1960s አሜሪካ ውስጥ ከፍተኛ ንቅናቄ፣ ሪፎርም፣ ሪቮሉሽን የነበረበት ዘመን ነው። ኬኔዲ ያለ ኬኔዲ አልፎ ጆንሰን ሲመጣ ኬኔዲ ያወራባቸው የተናገረባቸው ግን ያልፈጸማቸውን ዋና ዋና ጉዳዮች የወሰነው ጆንሰን ነው። የሂውማን ራይት ቢል የወሰነው እሱ ነው። ስደተኞች ቢል የወሰነው እሱ ነው። አሁን የሄልዝ ኬር የሚለው የወሰነው እሱ ነው። በጣም ብዙ ስራ የሰራ ሰው ቢሆንም ቪየትናም ውጊያ ስለጀመረ ድጋሚ ተመርጦ ፕሬዝዳንት መሆን አልቻለም። የቪየትናም ጦርነት በብዙ መልኩ የአሜሪካን የውጭ ዲፕሎማሲ ብቻ ሳይሆን ግንኙነት ብቻ ሳይሆን
ብቃትም በጥርጣሬ እንዲታይ ያደረገ አንዳንዶች እንዲደፍሩ ያደረገም ጭምር ነው። አሁን ታይዋን ጋር ያለው ጉዳይ ከቻይና ሲታይ ምን ሊያመጣ ይችላል የሚለውን በጣም ማሰብ ያስፈልጋል። ምክንያቱም ውጊያ በባህሪው አጥቂውም ተጠቂውም የሚከስሩበት፣ አጥቂውም ተጠቂውም የሚሞቱበት፣ ከሁሉ በላይ የአጥቂም የተጠቂም ሐሳብ የሚሰበሰብበት ነው። አሁን ያለውን የእድገት ፔስ ትተው ለተወሰነ ጊዜም ቢሆን ወደዚያ ነገር ከዞሩ ምን ያስከትላል? እነሱ ላይ ምን ያስከትላል? ፋሪስት ያ ደግሞ እኛ ላይ ምንድነው ኢምፓክቱ የሚለውን ማየት አይመለከተንም፣ ሩቅ ነው እንዳንል ያ ብዙ የተሳሰረ ነገር ስላለ ማለት ነው። ይህን ማየት ያስፈልጋል። ወደ ህንድ ስንመጣ ፈጣን እድገት ውስጥ ያለች ናት። በዲሞክራሲና በህግ የበላይነት የሚነገርላት ሀገር ናት። ከሁሉ በላይ ግን እንግሊዘኛ ተናጋሪ ሀገር ናት። እንግሊዘኛ ተናጋሪ ሀገር መሆኗ ባጠረ ጊዜ ውስጥ ያላትን የሰው ኃይል ዓለም ላይ ቨርቹዋሊም ቨርቹዋሊም እያገለገለች ስለሰጣ ፊዚካሊም ሄዳ መጠቀም ትችላለች የሚል ሐሳብ ይሰነዘራል። የአሁኑ ጠቅላይ ሚኒስትር የሙዲ ሪፎርም ደግሞ በተለይ ናሽናል ሴቪንግ ላይ ሀብት ሴቭ ማድረግ፣ ሬሚታንስ ማሳደግ፣ ፕሮሞሽን ላይ ከፍተኛ ስራ እየሰራ ነው። ኮራፕሽን ላይ የተጀመረው ውጊያ ከቀጠለ ዲጂታል ኢንዲያ የሚልና ስታርታፕ ላይ ጀማሪ ቢዝነስ በሀገር ውስጥም በውጭም የማስፋቱ ጉዳይ፣ ሰርቪስ ላደጉ ሀገራት መስጠትና በጥቅሉ ኖሌጅ ኢኮኖሚ መገንባት፣ በእውቀት ላይ ቤዝ ያደረገ ኢኮኖሚ መገንባት የሚለው ሐሳባቸው ብዙ ርቀት ከሄደ ህንድም ወደሚባለው ነገር በፍጥነት ሊያመጣ ይችላል። በተለይ የ7C ሞዴል ብሎ አሁን የጀመሩት ካሬጅ፣ ኮሚኒኬሽን፣ ኮሄረንስ፣ ኮንሲስተንሲ፣ ካምፔን፣ ካፕቸር፣ ክሬዲት እነዚህ ፕሪንሲፕልስ ባሰቡት ልክ ማሳካት ከቻሉ እውቀት መር ኢኮኖሚ መገንባት ይችላሉ የሚል ሐሳብ አለ። ከዚህ አንፃር ለኛ ትልቅ ትርጉም ይኖራቸዋል። ልክ እንደነሱ ፖፑሌሽን ያለን እንደነሱ እውቀት መር ኢኮኖሚ ብንገነባ መጠቀም የምንችል ሀገር ስለሆን በቀላሉ የሚታይ አይደለም። ብራዚል አሁን እያገገመች ነው። ቢያንስ በሳውዝ አሜሪካ ውስጥ የጎላ ሚና መጫወት የሚያስችል አጠቃላይ ብቃት አላት። አሁን የመጣው መሪም ጄር ትራምፕ ኦፍ ትሮፒክስ የሚባለው የራሱ የሆነ ዊክነስ ያለው ቢሆንም ብራዚል አቴንሽን እንድታገኝ እንድትታወቅ ዓለም ጆሮን ሰጣት እያደረገ ስለሆነ የሚያመጣው ነገር ይኖራል ተብሎ ይታሰባል። ሩሲያም ተመልሳ የማገገም ሁኔታ የመጠንከር ያው የክሬሚያም ኢሹ በኋላ እናነሳ ይሆናል መልሶ የመበተን ትሬንድ ሳይሆን የመሰብሰብ ሁኔታ እና የኦይልም በተለይ ሰርቢያን ሶይል የሚባለውና ኦይል ለነሱ ከዓለም ላይ የኢንቫይሮንመንታል ቼንጅ ችግር ቢያመጣም እነሱ ጋር ደግሞ ከፍተኛ በረዶ ክምር ያለበት ቀጠና ሲቀልጥ ተጨማሪ መሬት ለእርሻ ከርሰ ምድር ሀብቶች ካሉ ነዳጅን ጨምሮ ይጠቀማሉ የሚል ግምት ነው ያለው። ሌላው ኢንቫይሮንመንታል ኢሹ አጀንዳ ነው። ሙቀት ጨምሯል፣ በረዶ እየቀለጠ ነው፣ ችግር ይመጣብናል ይላል። ራሻ ደግሞ በረዶ ሲቀል ተጨማሪ ስፔስ ተጨማሪ ሀብት ታገኛለች ተብሎ ይታሰባል። የፕሬዝዳንት ፑቲንም ሪያሊዝም የሆነው ዲፕሎማሲ በተወሰነ ደረጃ ከአሜሪካ ጋር የነበራቸው ነገርም የቀነሰ የነሱን ጥንካሬ የጨመረ ግዙፍ ሀገር ስለሆነ የመነሳት እድሉ ሰፊ ያደርገዋል። ኢዩ ጋር የምታውቁት ቻሌንጅ ወደ ነበሩበት የመመለስ ቻሌንጅ እንደተጠበቀ ሆኖ ያም መሻገር ከቻሉ እና ከተሰበሰቡ የሚናቅ ነገር አይደለም። እዛ ያለው በተናጠል እያንዳንዱ ሀገር ያለው ሀብት ሰብሰብ ካለ በቀጣይነት በአፍሪካ ኢኮኖሚ ውስጥ ትርጉም ያለው ነገር ይኖራቸዋል ማለት ነው። አውሮፓ ህብረት እየፈረሰ ነው፣ እየተበተኑ ነው፣ ዋናው አንደኛ ኢኮኖሚ እየመጣ ያለው ነው የሚል የአፍሪካ ሐሳብ አይሰራም። አውሮፓ ህብረት ቢበተንም ለሚቀጥሉት 10 እና 15 20 ዓመታት እንግሊዝ እኛን ከማገዝ በስተቀር ከኛ የመታገዝ ሐሳብ የላትም፣ ብቻዋንም ቢሆን ማለት ነው። ጀርመንም ፈረንሳይም ሌሎቹም ቀደም ሲል ባከማቹት ሀብት ከነበራቸው ደረጃ ዝቅና ከፍ ቢሉም እኛ አሁን ካለንበት ሁኔታ አንፃር እያንዳንዱ ሀገር ትልቅ ትርጉም አለው።
ይህን ትርጉም መገንዘብ ያስፈልጋል። እንትና ትልቅ ነው እንትና ትንሽ ነው ሳይሆን ያ ትልቅ የሚባል ኢኮኖሚ መካከለኛ ከሚባለው ኢኮኖሚ አንጻር ለኛ ምን ትርጉም ያለው ድጋፍ ማድረግ ይችላል የሚለው ማየት ነው። ለምሳሌ እንግሊዝ በቀጥታ የኢትዮጵያን በጀት የምትደግፈውን ያክል ዓለም ላይ ያሉ ሀያላን መንግስታት አያግዙም። በቀጥታ በጀት በማገዝ እንግሊዝን የሚያክል የለም። ከፍተኛ ገንዘብ የምናገኘው ከነሱ ነው። አውሮፓ ህብረት ተሰበሰበ ፈረሰ ሲባል እኛ ከወዲሁ ሳይድ የምንይዝ ከሆነ በቀጥታ የበጀት ድጋፋችን ላይ ጫና እናመጣለን ማለት ነው። ኮንሺየስ መሆን ያለብን ማን ነው በቀጥታ እያገዘን ያለው፣ ናሽናል ኢንተረስታችን ጋር የቆመ ማን ነው የሚለው ጉዳይ መታየት አለበት። ያ ሲሆን የጠቀመን ጋር ምንለጠፍ ያልጠቀመንን ደግሞ ምንሳደብ መሆን የለብንም። የጠቀመን ጋር ያለን ግንኙነት የሚጠናከር ያልጠቀመንም ሐሳቡን ቀይሮ እንዲጠቅም ማድረግ ነው። እዚህ ውስጥ የእያንዳንዱን ከባቢ ሁኔታ አውቆ በደንብ መጫወት ይፈልጋል። ትንሽ የአሜሪካና የቻይናን ጨምር አድርጎ ለማየት ከኛም ሁኔታ አንጻር ስለሚያግዝ ከመሬት ስፋት አንጻር ብዙ አይለያዩም። የአሜሪካም 9150 ኪሎ ሜትር ስኩዌር ገደማ ነው። የቻይናም እዛው አካባቢ ነው። ትንሽ ነው ይበልጠው በስፋት አንጻር። ነገር ግን በጫካ የተሸፈነ ቦታቸውን ስንመለከት የአሜሪካ 33% ግዛቷ መሬቷ በጫካ ተሸፍኗል። የቻይና 22% ነው። በ10 11% በደን የመሸፈን ልዩነት አለ። ይሄ ማለት በሆነ ጊዜ ደን ተቆርጦ ለእርሻ ይውላል ማለት ነው። ሪዘርቭ ሀብት ነው ማለት ነው። ለቤት ግንባታ ሊውል ይችላል፣ ለኢንዱስትሪ ሊውል ይችላል። አዳዲስ ሀብት አመንጭ ለሆኑ ሴክተርስ ሊውል የሚችል ተጨማሪ ሪዘርቭ የተደረገ ቦታ አለ። አሁን ባለው ጥቅም ብቻ ሳይሆን ከግብርና አንጻር የአሜሪካ 44% ቦታ ለግብርና ውሏል። የቻይና ኦልሞስት 55% ውሏል። 10% ገደማ ልዩነት አለው። የቅድሙም ከዚህ ጋር ቀጥተኛ ግንኙነት ስላለው እሱ ሊሆን ይችላል። ነገር ግን ከግብርና ሴክተር ለጂዲፒ የሚያገኙትን ስናይ የአሜሪካ 1.5% ብቻ ነው ከግብርና ሴክተር ለጂዲፒው እድገት ኮንትሪቢዩት የሚያደርገው። የቻይና ግን 9.5 ገደማ ነው። አሁንም ቢሆን ግብርና ሲግኒፊካንት የሆነ በንጽጽር ያነሰም ቢሆን የሆነ ሚና በጂዲፒ ላይ አለው። ቁልፍ ነገር እዚህ ጋር መገንዘብ ያለብን ግን እንደምታዩት ቻይና በሩሲያ፣ በህንድ፣ በጃፓን ታይዋን እንኳን ብትተው የተከበበች ሀገር ናት። ጎረቤት ሀገሮች ብቻ ሳይሆኑ ቅድም ካነሳናቸው ዋና ዋና ሀገሮች ውስጥ ህንድና ራሻ ድንበር ይጋራሉ። ጃፓንም አትናቅም። ይሄ ጉዳይ በቀጣይ የኢኮኖሚ እድገት ውስጥ ቀጥተኛ የሆነ ኢምፓክት አለው። አሜሪካ የምትጋራው ሜይሊ ከካናዳ ነው። የካናዳ አብዛኛውን ቦታ ይሸፍናል። ስጋት የላቸውም በዚያ ጉዳይ። ትንሽ ስጋት ያላቸው በሜክሲኮ ነው። እንደምታዩት ትንሽ ናት። ለዚያም ነው እናጥራለን የሚሉት። የተቀረው ውሃ ነው። በውሃ መከበብና ነገ ሀያል መሆን የሚችል ሀገር ጎን መሆን ውሎ አድሮ ኢምፓክት አለው። ናሽናል ሴኩሪቲ ላይ ትልቅ ኢምፓክት አለው። በቅርበት ጂኦግራፊካል ቅርበት ያላቸው ሀገራት ደካማና ጠንካራ ሲሆኑ፣ የሚያሰጉና የማያሰጉ ሲሆኑ የራስ የሆነ ተጽዕኖ አለው በሁለቱ ሀገራት ላይ። ሌላ ኢኮኖሚክ ከኤነርጂ አንጻር ያላቸው የማመንጨትና የመጠቀም ኢምፖርት የሚያደርጉት ስፋት ከጂዲፒያቸው የፐር ካፒታ ኢንካም ዲፍረንሱን ስናይ አሜሪካ 54000 በላይ ነው ፐር ካፒታ ኢንካም፣ የቻይና 7500 ገደማ ነው። አሁንም እያንዳንዱ ዜጋ ነፍስ ወከፍ ግለሰብ ከአጠቃላይ ኢኮኖሚ የሚጠቀመው ጥቅም የህዝብ ብዛቱም ሊሆን ይችላል፣ ጊዜ ይፈልጋል። ጂዲፒያቸውን ስንመለከት የአሜሪካ 17 ትሪሊዮን ገደማ ነው፣ የቻይና 10.3 ትሪሊዮን ገደማ ነው። በቀላሉ
የሚቀያየር ነገር ተደርጎ የሚወሰድ አይደለም። ጠንካራ የሆነ ስራ ይፈልጋል። በዛ ጠንካራ ስራ ውስጥም ቻይና 20 ትሪሊየን ብትገባ አሜሪካ 18 19 ልትሆን ትችላለች ማለት ነው። አጌን አንደኛና ሁለተኛ የሚለው ክፍፍል ቢኖርም ከኛ አንጻር ብዙም ትርጉም የለውም። ሁለቱም በጣም ኢምፖርታንት ሀገራት ናቸው። ከኛ ፍላጎት አንጻር ብቻ አብረን መስራት ይኖርብናል። ማጋደል የሚባል አይሰራም። እንትና ነው ለኔ ጥሩ እንትና ጥሩ አይደለም የሚባል ነገር አይሰራም። እንትና በትምህርት ጥሩ ነው፣ እንትና በአስፋልት ጥሩ ነው። ጥሩ በሆነ ነገር ላይ አብረን እንሰራለን። በዛ አፕሮች ነው ከሁሉም ሀገራት ጋር ልንሰራ የሚገባው። ይሄ የሁለቱ ሀገራት ፉክክር በቅርቡ የፈጠረው የትሬድ ዋር የዝሆን ግጭት ለኛ ፍንጣሪም አለው ፍሬም አለው። ፍንጣሪ ሊያጠቃን ይችላል። ፍሬም የምንቃርመው ሊኖር ይችላል። ፍንጣሪው ልክ ሁለቱ ሀገራት በትሬድ ዋር ሲገቡ እኛ ኤክስፖርት የምናደርገው ወደ ቻይና ወይም ወደ አሜሪካ የምናደርገው ላይ ተጨማሪ ታሪፍ ሊጥሉ ይችላሉ። ክልክል አይደለም። ይሄ በእነሱ እጅ ያለ ጉዳይ ነው። በሌላ መንገድ በፍሬ የሚታየው የሁለቱ ግጭት አሁንም በተወሰነ ደረጃ እያየን ነው። ቻይና ያሉ ትላልቅ ኩባንያዎች ኔክስት ዴስቲኔሽን አፍሪካ ናት ይላሉ። ከአፍሪካ ደግሞ ኢትዮጵያን ይመርጣሉ። ብዙዎቹም እየጠየቁ ነው ለመምጣት ከጠየቁ እንጠቀማለን። ከመጡ በኋላ ግን ታሪፍ ከተጣለብን ደግሞ ተመልሶ ኤክስፖርታችን ችግር ውስጥ ይገባል ማለት ነው። ስለዚህ ፍሬም አለው ፍንጣሪም አለው። ይህንን እንዴት አስታርቆ መሄድ ይቻላል የሚለው ጉዳይ የእናንተ ሚና ቀላል አይሆንም። ባለፉት ጥቂት ጊዜ በጁላይ ብቻ 10% ታሪፍ አሜሪካ የጨመረችው 200 ቢሊዮን ዶላር የሚያወጣ ኢምፖርት ላይ ነው። 500 ገደማ ነው ብያችኋለሁ። 530 ቢሊዮን ነው ከቻይና የሚገባው። ከዚህ ውስጥ 200ውን ነበር ጁላይ ላይ 10% የጫነችው። ጃንዋሪ ግን 25% የጫነችው 267 ቢሊዮን ላይ ነው። ኦልሞስት ግማሽ ላይ ማለት ነው። ከአርጀንቲናው G20 በኋላ የቀነሰ ቢሆንም ይሄ ትሬድ ዋር እየጠነከረ ከሄደ ሰፋፊ ድልም ያመጣል። ቅድም ባልኩት መንገድ ሪስክም አለው። ሳንዘጋጅ ታሪፍ ከተጣለና ኤክስፖርት ማድረጋችን አደጋ ውስጥ ከገባ የሚጎዳን ነገር አለ። ይሄን እንዴት አድርገን ነው የምንጠቀምበት የሚል በደንብ ማሰብ ያስፈልጋል እንደ ሀገር። በተለይ ዲፕሎማቶች ደግሞ ምን ሲሆን ዜና ስንሰማ እንትና ተጋጩ ሲባል ምንድነው እዛ ውስጥ የሚገኝ ጥቅም ምን አደጋ ያስከትላል የሚለውን በደንብ አናላይዝ የምናደርግና ትሩፋቱን የምናመጣ መሆን አለበት። ያ ካልሆነ ችግር ውስጥ እንገባለን። ችግር ውስጥ የሚያስገባን የኛ ቀጣዩ ደረጃ ነው። ኢትዮጵያ በ2050 ከዓለም 10ኛ ትሆናለች። በፖፑሌሽን ነው 10ኛዋ ፖፑሌሽን የምትሆነው ራሱ አሁን በጀመረችው መንገድ ትምህርት ሰፍቶ ኢኮኖሚ እድገት ቀጥሎ ታረጋጋዋለች። እነ ዲአርሲ ደግሞ ስላልተረጋጉ በከፍተኛ ፍጥነት ይዋለዱና ቁጥራቸው ከኢትዮጵያ ትንሽ ከፍ ይላል። ብዙ አይደለም 7 ሚሊዮን ገደማ ከፍ ይላል። የኢትዮጵያ ግን አሁን ያለው ሬት በተወሰነ ደረጃ ይቀንሳል የሚል ሐሳብ አለ። ብዙ ኃይል እያስተማሩ ነው። ኢኮኖሚ እያደገ ነው። ለዓለም በራቸውን ከፍት እያደረጉ ስለሆነ ሰው ቢዚም እየሆነ ሲሄድ በሚል ሐሳቤ ነው። አሁን ባለው ትሬንድ ወደ ግጭት መንገባ ከሆነ መዋለዱ ይቀጥላል ማለት ነው። ይቀጥላል መዋለዱ። ያው እንደምታውቁት በግጭት እና በረሃብ የሚፈጠረው ጫና ፖፑሌሽን ላይ ይለያያል። በንጉሱ ጊዜ በነበረው ረሃብና በ77 ረሃብ ሞር ኦር ለስ 1 ሚሊዮን ገደማ ሰው አጥተናል። በ30 ዓመት ውጊያ ግን 1 ሚሊዮን ሰው አላጣንም። ኢኮኖሚያችን ሲወድቅ ራሳችን መመገብ ሲያቅተን በአንድ ጊዜ በርከት ያለ ሰው የሚያሳጣ አደጋ ይፈጠራል። ግጭት ኢኮኖሚ የሚጎዳ ስለሆነና ረሃብ ሊያመጣ የሚችል ስለሆነ የራሱ ጫና ቢኖረውም በንጽጽር የሚቀጥፈው የሰው ህይወት ግን ከረሃብ ያነሰ ነው።
ሰላም ላይ ድዌል የምናደርግበት ዋናው ምክንያት እሱ ከሌለ ኢኮኖሚን ማምጣት ስለማይቻል አሁን ከ30 ዓመት በኋላ 10ኛ የምትሆነው ሀገር ከ30 ዓመት በኋላ 70-80ኛ ለመሆን በኢኮኖሚ ካልሰራች ምን ሊያጋጥም እንደሚችል ማሰብ ነው። አሁን ካለንበት በከፍተኛ ፍጥነት አድገን ኢኮኖሚያችን ለውጥ ካላመጣ የህዝብ ቁጥሩ ተስፋም ተግዳሮትም ሊሆን ይችላል። አሁን ባለው ሁኔታ ብሌሲንግ ነው፣ ተስፋ ነው፣ ጠቃሚ ነው እያልን ነው። ጠቃሚነቱ ግን እውን የሚሆነው በእውቀት በኢኮኖሚ ኢኳሊ እያደግን ከሄድን ብቻ ነው። ያ ካልሆነ የራሱ የሆነ አደጋ አለው። ህዝብ እያደገ መሆኑን በሁለት መንገድ መጠቀም ትችላላችሁ። በአንድ በኩል በአፍሪካ ትልቅ ፖፑሌሽን ያላት ሀገር ናት፣ የወጣት ሀገር ናት፣ የምትማር ሀገር ናት የሚለውን ለማንሳት ይጠቅማል። በሌላ በኩል ደግሞ በፍጥነት ሰርታችሁ ኢንቨስተር ካላመጣችሁ በስተቀር ይሄ አደጋ ሊያስከትል እንደሚችል ማየት ይቻላል። ከግሎባላይዜሽን በኋላ ሁለተኛው ሁኔታ ሪጂናሊዝም ነው። የፉኩያማን ሐሳብ ቻሌንጅ ያደረገው ሳሙኤል ሪጂናሊዝም ይፈጠራል፣ ሰው በሃይማኖቱ በአንዳንድ ትስስር ወደ ሪጅን ስለሚገባ አንተ እንዳሰብከው ኢንድ ኦፍ ሂስትሪ አይሆንም። አንድ ሐሳብ አንድ አይዲዮሎጂ ዓለምን አይገዛም። ሰው በሃይማኖት ወይም በተለያየ ምክንያት ይቧደናል የሚል ሐሳብ ነበረው። ለእውነት የቀረበ ይመስላል። በ8 ዋና ዋና ቀጠናዎች ከፍለን ማየት እንችላለን። የዓለምን ጉዳይ እንደዚህ አይነት ክፍፍሎች አሉ፣ ትስስሮችም አሉ። ኤዩ፣ ኢዩ፣ ኦርጋናይዜሽን ኦፍ አሜሪካን ስቴትስ የሚባል አለ። አሶሲዬሽን ኦፍ ሳውዝ ኢስት ኤዥያን ካንትሪስ የሚባል አለ። ናፍታ አለ። እነዚህ አይነት ሀገሮች እየጠነከሩ መሄድ የመግሪብ ሀገራትን ጨምሮ ሪጂናሊዝም እያደገ መሆኑን ያሳያል። እንደ ቻሌንጅ ያለው ዓለም አቀፍ የበይነ መንግስታት ድርጅት መርሆች ከጊዜ ወደ ጊዜ መዳከማቸው ነው። ዋናው እየተዳከመ ሲሄድ ሪጂናሊዝም ወይም በሆነ ምክንያት ግሩፕ የሚሆነው ኃይል እየሰፋ መሄድ ይበልጥ የሚተማመነው ይበልጥ ረዘም ያለ ቪዥን ሼር የሚያደርገው ሪጂናሊዝም እየሆነ መምጣቱና ዋናው የዓለም አቀፍ የበይነ መንግስታት መርሆች መዳከም ነው። ሁለተኛው የብሔርተኝነትና ህዝበኝነት መጠናከር ነው። በዓለም ደረጃ በእኛም እንዲሁ ብሔርተኝነት ሞር ሎካላይዝ የሆነ ቲንኪንግ እኔና የኔ እየበዛ ሲሄድ ያን የሚመግበው ህዝበኝነት ወይም ፖፑሊዝም እየበዛ ሲሄድ የጠንካራው አንድ የሆነው የጋራ የሆነው ህብረት ቀርቶ ሪጂናሊዝም እየሰፋ ይሄዳል። የብቻ ተጠቃሚነትና የሁለትዮሽ ግንኙነት ብቻ መጠናከር እንደ ቻሌንጅ ይታያል። በድምሩ ስናይ ዓለም ላይ ያለውን ሁኔታ በአራት ከፍለን በፖለቲካና በኢኮኖሚ ማየት እንችላለን። አንደኛው ሉላዊነት ነው፣ ግሎባላይዜሽን። ግሎባላይዜሽን ቅድም እንዳልኩት በዩኤን ሐሳብ፣ ፍላጎት፣ ልማት ማምጣት፣ ጦርነት ማስቆም የሚያስችል የዓለምን የፖለቲካ እሳቤ መምራት መግራት የሚያስችል ጥንካሬ የለውም፣ አልፈጠረም ወይም ተዳክሟል። ሉላዊነት ይሰበስበናል ብንልም የጋራ የሆነ ተቋም ግን እንደዛ አይነት ካፓሲቲ መፍጠር አልቻለም። በኢኮኖሚው ግን በተሻለ ቅድም እንዳነሳሁት 10 ኮማንድመንት እና 10 ፕሪንሲፕል የሚባሉት የአይኤምኤፍ እና ወርልድ ባንክ ብዙዎቹን ሀገራት በሪስትራክቸሪንግ ምክንያት ኢንፍሉዌንስ ያደርጋሉ። ንግዱም እንደዚሁ፣ ኢንቨስትመንቱም እንደዚሁ።